ፊንቴክ የተባለ ድርጅት በቅድመ ክፍያ ያስመጣቸው መኪናዎች ሲያስረክብ ለማሳየት መስቀል አደባባይ ላይ ፕሮግራም አዘጋጅቷል። ከዚያም አምባሳደሮች ይላላቸው ታዋቂ ግለሰቦች ብዙ ሚሊዮኖች የሚያወጣ ኤሌክትሪክ መኪና ይሸልምና ለአራት ቆጣቢዎች መኪናን ይሰጣል። እነዚህን ሁሉ ታዋቂ ሰዎችና ባለስልጣናት ያየ ሰው እውነት ነው ብሎ ቢያምን አይፈረድበትም። ከጥቂት ጊዜ ወዲያ ግን እዚህ መድረክ ላይ ቆሞ ገንዘብ የበሉ ሁሉ ዘብጥያ ይወርዳሉ። አንድ ግለሰብ ከእስራኤል ዳንሳ ተማሪነት ተነስቶ 2 ጊዜ በሀገሪቷ ታይቶ የማይታወቅ ትልቅ ዝርፊያን አካሄደ። ከታዋቂ አርቲስቶች አንስቶ እስከ መንግስት ባለስልጣናት፣ ከሃይማኖት መሪዎች እስከ ሙዚቀኞች፣ ከቲክቶከሮች እስከ አንጋፋ ተዋንያን፣ ከታዋቂ ቶክሾ አዘጋጆች እስከ ኮሜዲያኖች፣ ከዚያም አልፎ በሺዎች የሚቆጠሩ ሰዎችን ሸወደ። ፊት ለፊት ከሚታየው ወንጀል ጀርባ በጣም የጠለቀና የተራቀቀውን የአቶ ዳንኤል ማጭበርበር አብረን እናያለን። አዲስ አበባ ተወልዶ ያደገው ዳንኤል በቲቪ የሚመለከታቸው ነቢያት ያላቸውን የሰው መውደድ፣ የሚይዙትን መኪናና ሀብት እያየ ይጓጓ ነበር። ከዚያም ያሰበው ሀብት ጋር ያደርሰኛል ያለው ሙዚቃ ሲሞክር እነዚህ የሙዚቃ ክሊፖች ላይ ይሳተፋል። ቀጥሎም በሀገራችን ካሉ ታዋቂ ነቢያት አንዱን ያያል፣ እስራኤል ዳንሳ። ይህ ሰው ነብይነትን ያገኘው ከታዋቂው የአፍሪካ ነቢይ ጆሹዋ ነበር። ጆሹዋ ቅርብ ጊዜ በወጣ ዶክመንተሪ መሰረት ብዙ ወንጀሎችን የሰራ ሰው ነው። ፎቅ ሰርቶ አማኞቹ ላይ ተደርምሶ ብዙ ነፍሶች ጠፍተዋል። ሴቶችን ለግል ወሲባዊ ጥቅሙ ሲያውል የነበረና በጥንቆላም ጭምር የሚጠረጠር ሰው ነው። ነገር ግን ጆሹዋ በጣም ሀብታም ነበር። ሰዎች እጁን ለመንካት ይጋፋሉ። ይህንን ስኬት የተመኙ የኛ ሀገር አገልጋዮች እሱ ጋር በመሄድ ነቢይ ተብለው ይሾማሉ። ከነዚህ ሰዎች መሃል ዋነኛው እስራኤል ዳንሳ ነው። ዳንኤል እስራኤል ያገኘውን ስኬት ሲመለከት እንደሱ ለመሆን ይመኝና ሙዚቃውን ጥሎ ወደዚህኛው መንገድ ያመራል። ከዚያም የእስራኤል ዳንሳ ሾፌር ይሆናል። በዚህ ጊዜ እንዴት የሰዎችን አእምሮ በመቆጣጠርና ህዝብን በመሸወድ ብዙ ሀብት ማፍራት እንደሚቻል በደንብ ይማራል። ከሚሰሩት የውሸት ተአምራት መሃል የአማኞችን ስምና ስልክ አልፎ ማድራሻ መጠቆም ነበር። ዳንኤል የእስራኤልን ስልክ ጥሪ በድብቅ ቀርቶ ትርጉሙን ሲሰማ እስራኤል አዳራሽ ውስጥ የሚጠራቸውን ሰዎች ማንነት ቀድሞ እያጠና እንደሆነ ይረዳል። ሌሎች ተአምራቶችም እንዴት እንደሚሰሩ ከእስራኤል ቅርብ ሆኖ ከተማረ ወዲያ የሀብቱን መንገድ እንዳገኘ በማሰብ ራሱ እንደ እስራኤል ለመሆን ይወስናል። ከዚያም ራሱን የእግዚአብሔር ሰው መልእክተኛ ዳን ብሎ ይጠራና አገልግሎት ይጀምራል። ግሎሪ ዞን የተሰኘው ቸርች ውስጥም ያገለግላል። ሌላ ተመሳሳይ ስም ከሌለ ይህ ቸርች ባለቤትነቱ የፓስተር ካሳውን ነው። ከዚያም በራሱ ቸርች አቋቁሞ ቢሰራ የበለጠ ትርፋማ እንደሚሆን አስቦ ቸርች ይከፍትና ይሞክራል። ነገር ግን እንዳሰበው ሳይሆን ቀርቶ ይከስርና ቸርቹን በመዝጋት ሌላ የሥራ አማራጭ ይፈልጋል። ሰኔ 17 2020 ዓ.ም በቸርች ንግድ የከሰረው ሜጀር ሜሴንጀር ዳን እንደ ራይድ ያለው የግል ትራንስፖርት አቅራቢዎች ያገኙትን ስኬት ተመለከተ። በንግግሮቹ ሰዎችን እያነቃቃ የውሸት ተአምራት መስራትን የተማረው ዳንኤል ይህንን እድል ተጠቅሞ እንዴት እንደሚበለጽግ ተረዳ። ከበፊቱ የፈጠነ አቋራጭ መንገድ አሰበ። መነሻውም ሃይማኖት አገልጋይነት ስለሆነ የሚያገኛቸው ታዋቂ ሰዎች ከማጭበርበር የራቀ እንደሆነ እያሰቡ ወደ ንግዱ መስመር እንዲገባ ረዱት። ከነዚህ ሰዎች ውስጥ አንደኛው ግርማይ ገብረ ሚካኤል የተባለ ግለሰብ ነው። ግርማይ ውልደቱና እድገቱ በኤርትራ ሲሆን 2010 የተካሄደው የዓለም ዋንጫ ላይ ሰዎችን ወደ ደቡብ አፍሪካ ወስጄ ውድድሩን እንዲከታተሉ አደርጋለሁ ብሎ ቃል ገብቶ ከ500 ሰዎች በድምሩ 19 ሚሊዮን ብርን ይሰበስባል። ወደ ውድድሩ ለመሄድ የተዘጋጁት ሰዎች ለበረራቸው ወደ አየር መንገድ ሲሄዱ ቪዛቸው ተቀባይነት እንደሌለው ይነገራቸዋል። ወዲያውኑ አዘጋጁን ለመጠየቅ ሲመለሱ ግርማይ አስካሉካን የሚባለውን ድርጅቱን ዘግቶ እንደሸሸ ይደርሱበታል። ከዚያም በወንጀል ተፈልጎ በኢንተርፖል ይያዝና ወደ ኢትዮጵያ ተመልሶ በእስራት ይቀጣል። የቀድሞ ወንጀለኛ ግርማይ እስሩን ጨርሶ ሲወጣ ከአሁኑ ወጣት አገልጋይ ዳንኤል ጋር ይተዋወቃሉ። ዳንኤልም ትምህርቱን ከወሰደ ወዲያ ሰኔ 17 በሸራተን ሆቴል አዲስ የሥራ ዘርፉን በይፋ ያስታውቃል። ሄሎ ታክሲ። የተገባው ቃል ይህ ነበር። ከቀረጽ ነፃ የሆነ በ25% ከፍለን የአገልግሎት 60 ሺህ ብር ከፍለን በ4 ወር ውስጥ መኪና እናደርስላችኋለን በሚል ማስታወቂያም ሆነ በተለያየ ሚዲያ አይተን መተን ተመዝግበን በተስፋ ስንጠብቅ ነበረ። በ2020 ዓ.ም ዳንኤል ኦክሎክ ትሬዲንግ ከሚባል ድርጅት ጋር በመተባበር በከተማው ላሉ የላዳ ሾፌሮች ከቀረጥ ነፃ የሆኑ መኪናዎችን በተመጣጣኝ ዋጋ እናስረክባለን የሚል ሐሳብ ይዞ ይነሳል። ይህንን መልካም የሚመስል ዜናና የሥራ ዕድል ለማስተዋወቅ ታዋቂ ቲክቶከሮችን፣ በዩቲዩብ ላይ ትልቅ ተከታይ ያላቸውን ቻናሎችና ታማኝነት ያላቸውን ተዋንያንን እንደ ብራንድ አምባሳደር ተጠቀመ።
ቴዲ አፍሮ የክብር ዶክትሬት በተሰጠው ጊዜ በአዲስ አበባ ለተደረገለት የክብር አቀባበል የሄሎ ታክሲ መስራችና የቀድሞ አገልጋይ አቶ ዳንኤል የመጀመሪያ ደረጃ ስፖንሰር ይሆናል። ሄሎ ታክሲ ደግሞ በጣም ብዙ ጊዜ ከአርቲስቶች ጋር በዝግጅታቸው በችግራቸው ጊዜ ሁሉ የሚደርስ ነው። ዛሬም የስፖንሰርሺፕ የምናምን ጭቅጭቅና ንዝንዝ አልፈልግም፣ ግን የሚያስፈልጋቸውን ነገር አግዛለሁ ብሎ ሲያግዝ የነበረ ነው። ሄሎ ታክሲ በጣም እናመሰግናለን። ለክብር ዶክተር ቴዲ አፍሮም የዋንጫ ሽልማትን ይሰጣል። ሰዎችን እንዴት ማሳመን እንዳለበት የተረዳው ዳንኤል የሄሎ ታክሲ መኪናን ሰይፉ ስቱዲዮ ድረስ በማስገባት ለኮሜዲያን ደረጀ በስጦታ ይሰጣል። ልክ ፕሮጀክቱን ኦን ስናደርግ የመጀመሪያ መኪና ሽልማት ለደሬ ነው የምንሰጠው እና በቃላችን መሰረት እንግዲህ ሰይፍሻ አንተ ባለህበት በጣም የምንወደው ኃይሌ ገብረስላሴ ባለበት መሆኑ ደግሞ በጣም ደስ ብሎናል። ይሄ በጣም ለለፋሁት ለደከምኩት በጣም እጅግ በጣም ይበዛል። ለኔ ግን የስጦታም የምንም ትንሽ የለውም። እግዚአብሔር ያክብራችሁ፣ ፈጣሪ ያክብራችሁ። ቀጥሎም አምቡላንስ መኪናዎችን በእርዳታ መልክ ለመንግስት ያስገባል። ሄሎ ታክሲን አመስግነው አምቡላንሶቹን ከአቶ ዳንኤል እጅ ይቀበላሉ። ቀጥለውም በሄሎ ታክሲ ስር የሚሰሩት ሾፌሮች በባህልና ቱሪዝም ሚኒስቴር ስር ስልጠና እንደሚወስዱ ከሹፍርናም ውጪ አስጎብኚ እንደሚሆኑ ተናገሩ። ዳንኤል ለርክክቡም የመረጠው አርቲስት ይገረም ደጀኔን ነው። ቲክቶከሩ መንሱርና ሌሎችም ታዋቂ ሰዎች አብረውት ነበሩ። ለቴዲ አፍሮ ስጦታ የሰጠ የመንግስት ባለስልጣናት የመሰከሩለት፣ ሰይፉ ጋር ቀርቦ ለደረጀ መኪናን ያበረከተ እነ ሰራዊት ፍቅሬ፣ ይገረም ደጀኔና መንሱር ጀማሪ መሰከሩለት። ሄሎ ታክሲ ከምን ጊዜውም በላይ ታማኝ ሆነ። በራይድ መምጣት የላዳ ገቢያቸው ተስተጓጉሎ መኪናቸውን አስመዝግበው መስራት ያልቻሉ ሰዎች ድርጅቱ የሰራው ማስታወቂያ ተመልክተው ወደ ሄሎ ታክሲ ጎረፉ። አቶ ዳንኤል ያቀረበው ውል እስከ 1 ሚሊዮን ብር የሚገመቱ ዘመናዊ መኪናዎችን በ25 በመቶ ቅድመ ክፍያና 60 ሺህ ብር አገልግሎት ሂሳብ በ4 ወር ውስጥ ማስረከብ ነበር። ይህንን ከፍሎ የተመዘገበ ተገልጋይ ባለ 7 ወንበር መኪናውን በፍጥነት ወስዶ ቀሪውን ገንዘብ እየሰራ በወሩ ከፍሎ መኪናውን የራሱ ማድረግ ይችላል። እዚህ ፊት ለፊት ሄሎ ታክሲ አዲስ ኒው ብራንድ የሆነ መኪና መጥቷል። ለምንድን ነው የሄሎ ታክሲ ሰዎችን ወደዚህ ጋብዛለሁ? የሄሎ ታክሲ ማስታወቂያ በአርቲስቶቹ የተቀጣጠለ እስከ 5000 አባላትን መዝግቦ ነበር። አቶ ዳንኤል ተጨማሪ ታማኝነትን ለማግኘት ለቆጠቡ ሰዎች ርክክብ ብሎ 36 መኪናዎችን ይሰጣል። ይህም የመጨረሻ ጊዜ ያደረጉት ርክክብ ነበር። 75 ተመዝጋቢዎች ብቻ መኪና ሲያገኙ የቀሪዎቹ 4925 ሰዎች ገንዘብ የት እንደገባ አይታወቅም። ከላይ የጠቀስናቸው ተበዳዮች ፊርማቸውን በማሰባሰብ ወደ ድርጅቱ ቢሄዱም ምላሽ አላገኙም። ከጥቂት ጊዜ በኋላ ዳንኤል ዮሐንስ መኪናዎቹን እናስረክባለን፣ እስካሁንም ያልቻልነው በሰሜኑ ተነስቶ በነበረው ጦርነት ነው በማለት ማስተባበያ ሰጠ። ጫናው ሲበዛም ስታገኙ ታገኛላችሁ፣ የማስረከቢያ ቀን ውል የለንም አለ። ደንበኞች ውል በማፍረስ ገንዘባቸውን ለማስመለስ ቢሞክሩም ድምፁን አጠፋ። የሄሎ ታክሲ ማጭበርበር ከመሬት የተነሳ አልነበረም። ሄሎ ታክሲ ይህንን ስራ ሲሰራ ባልደረባ ያደረገው ኦክሎክ የሚባለው ድርጅት ከጥቂት ዓመታት በፊት ከላዳ ታክሲ ባለቤቶች ማህበር ጋር ይሰራ ነበር። ነገር ግን በ25000 ብር ቅድመ ክፍያ በጥቂት ወራት ውስጥ አዲስ መኪና አስረክባለሁ ብሎ ከዚያም ተጨማሪ 250000 ብር ወስዶ ደንበኞቹን ያጉላላል። በጊዜው ከተመዘገቡት 200 ሰዎች ክስ የመሰረቱ 60ዎቹ ገንዘባቸውን ያስመልሳሉ። ይህ በመኪና የማጭበርበር ስራ ለዳንኤል አዲስ አልነበረም። በሄሎ ታክሲ ምክንያት የተነሳውን ተቃውሞ ተከትሎ መስራቹ ዳንኤል ዮሐንስ ለጥቂት ጊዜ ድምፁን አጠፋ። ከቀናት በኋላ ፖሊስ በሄሎ ታክሲ ባለቤቶች ላይ ይፋዊ ክስ መስርቶባቸው ወደ ፍርድ ቀረቡ። የዳንኤል ዮሐንስ የማጭበርበር ስራ ግን በዚህ አላበቃም ነበር። ፊንቴክ የሄሎ ታክሲ ወሬ ትንሽ ረገብ ሲል አቶ ዳንኤል ከሄሎ ታክሲ ትምህርት ወስዶ ከዓለም ዋንጫ አጭበርባሪ አቶ ግርማይ ጋር በመጣመር እንደ አዲስ መጣ። ዳንኤል የቴክኖሎጂና የፋይናንስ አገልግሎቶችን አጣምሮ የያዘ ፊንቴክ የሚባል ድርጅት መሰረተ። ድርጅቱ ከቻይና ኤሌክትሪክ መኪና አምራች BYD ጋር ስምምነት እንደፈጸመና በግማሽ ክፍያ መኪናዎችን እንደሚያስረክብ ተናገረ። በሄሎ ታክሲ ማጭበርበር ታዋቂ ስለሆነ ሕዝብ ፊት መቅረብ እንደማይችል ስለተረዳ ራሱን ደብቆ ማናጀር ቀጠረ። በሄሎ ታክሲ ጊዜ ከነበሩት ይገረም ደጀኔ፣ መንሱር ጀማልና ሰራዊት ፍቅሬ ተጨማሪ ሰለሞን ቦጋለ፣ ታደለ ሮባ፣ ዳንኤል ተገኝ፣ ሰይፉ ፋንታውንና የመሳሰሉትን ይዞ ስራውን እንደ አዲስ ጀመረ። ፊንቴክ መስራቹ ማን እንደሆነ አይታወቅም። በየመድረኮቹም ተወካይ እንጂ ባለቤቱ አልተነገረም።
በ2024 መጨረሻ ቀናት ፊንቴክ አንድ ፕሮግራም አዘጋጅቶ 400 መኪናዎችን አስመጥቶ ለማስረከብ እየተዘጋጀ እንደሆነ ገለጸ። በዝግጅቱም ላይ ለማሳያ የሚሆኑ 5 መኪናዎችን ለደንበኞች አስረከብኩ አለ። ህዝቡ ታዋቂ ሰዎችን እያየ መኪና ሊወስድ ገንዘብ ሲከፍል አንድ ሰው ብቻ ጉዳዩን ይመረምራል። በሶሻል ሚዲያ ስሙ አውንታ ወይም ገዛኸኝ የድርጅቱ ባለቤት የሄሎ ታክሲ መስራች ዳንኤል መሆኑን አጋለጠ። ዳንኤል ግን ስራውን በድብቅ ቀጥሎ ደግሞ የእናንተ ስለሚሆን አደራ እድሉ እንዳያመልጣችሁ በ950 ሺህ ብር ክፍያ መኪናን አስረክባለሁ ብሎ ገንዘብ መሰብሰቡን አፋጠነው። ግማሹን ብር በ5 ዓመት ውስጥ ሰርቼ ከፍዬ መኪናውን የግል ያደርጋለሁ ብለው ተስፋ ያደረጉ ብዙ ሺህ ሰዎች ተመዝግበው ከፈሉ። ትንሽ ቆይተውም አዲስ ፕሮግራም አዘጋጅተው ከተለያዩ ታዋቂ ግለሰቦች ጋር የሚዲያ አምባሳደርነት ውል ተፈራረሙ። አምባሳደር አድርጋችሁኝ ስለመረጣችሁኝ አገልግሎታችሁን እንዳስተዋውቅ ቀጣይ የሥራ ጊዜያታችን ውጤታማ ይሆናሉ ብዬ አምናለሁኝ። አመሰግናለሁ። አምባሳደር ሆኜም ተሹሜ ይሄንን ታማኝ የሆነ ካምፓኒ በማገልገልና ከጎን በመሆን ስለተመረጥኩ የተሰማኝን ደስታ ከልብ አድርጌ አመሰግናለሁ። ከፊንቴኮች ጋር እንግዲህ ለመስራት ያው ፊርማ አድርገናል። እግዚአብሔር እንግዲህ ቀጣዩን ጊዜያችን ይባርክልን። ቴንኪዩ በጣም አመሰግናለሁ። ለሰጣችሁን እድል ሁሉ በፈጣሪ ስም በአላህ ስም ማመስገን ፈልጋለሁ። አመሰግናለሁ። እኔን ወዳጆቼንም የብራንድ አምባሳደር አድርጋችሁ ስለመረጣችሁን ከልብ አመሰግናለሁ። በስምምነቱ መሰረት መኪናቸውን የተቀበሉ ሰዎች ምስክርነታቸውን ሲሰጡ የሚያሳይ ቪዲዮ በተደጋጋሚ መልቀቅ ጀመሩ። ማጭበርበር እንደሆነ የሚናገሩ ሰዎች ሲበዙ ፊንቴክ ታዋቂ አርቲስቶቹን ወደብ ድረስ ወስዶ መኪና እያራገፍኩ ነው ብሎ አሳየ። ቀጥለውም ለእይታ ብቻ የተወሰኑ መኪናዎችን አስቀምጠው መገጣጠሚያ እንደከፈቱ በመንሱር ጀማል በኩል አሳዩ። ከጀርባይ እንደምታዩት ፊንቴክ ኢንቨስትመንት ጉድ ሊሰራ ነው። አገሪቷ ላይ ኢትዮጵያ ላይ መኪና ደግሞ ሊገጣጥም። ከዚያም ሱቅ መክፈታቸውን በሰራዊት ፍቅሬና ዳንኤል አጅበው አስተዋወቁ። እነሱም ሌሎች ታዋቂ ሰዎችን ይዘው መጡ። ዳንኤልም የታዋቂ ሰዎችን ስምና ዝና በመጠቀም በሺዎች የሚቆጠሩ ሰዎች ኪስ ውስጥ ገባ። አራተኛ ዙር የመኪና ርክክብ ብለው የመንግስት ባለስልጣናትና የብራንድ አምባሳደሮች ባሉበት መኪናዎችን ሰጡ። ይሄ ቀን ካለፈ በኋላ እስካሁን ድረስ የቀሩት ደንበኞች መኪናቸውን አላገኙም። አሁን ባለንበት የመጋቢት ወር አንድ ዜና ተሰማ። የአዲስ አበባ ፖሊስ ምርመራ ሲያካሄድ ከቆየ በኋላ በፊንቴክ ባለቤቶችና አመራሮች ላይ እርምጃን ወሰደ። የድርጅቱ ባለቤቶች ተብለው የተዘገቡትም የቀድሞ ነቢይ ዳንኤል ዮሐንስና ግርማይ ገብረ ሚካኤል ሲሆኑ ከነሱ ጋር በመተባበር ሰርተዋል የተባሉት አርቲስቶችና ባልደረባዎች በቁጥጥር ስር ዋሉ። በዳንኤል ዮሐንስና ግርማይ ገብረ ሚካኤል ላይ 19 ክሶች ተመሰረቱ። በፊንቴክ ብቻ በ1200 ሰዎች ላይ የተፈጸመው የማጭበርበር ወንጀል በኢትዮጵያ ሕዝብ ላይ ከ1.7 ቢሊዮን ብር በላይ ኪሳራ ያስከተለ ሲሆን ከላይ የተጠቀሱትና በቪዲዮዎች ላይ መኪናችንን ወስደናል በሚል ምስክርነት ሲሰጡ የነበሩት ግለሰቦች በትክክለኛ መንገድ መኪናቸውን የወሰዱ ደንበኞች ሳይሆኑ ለዳንኤል ዮሐንስ፣ ግርማይ ገብረ ሚካኤልና ለሌሎች አመራሮች ቀረቤታ ያላቸው ሰዎችና የቤተሰብ አካላት እንደሆኑ የፖሊስ ማስረጃ አረጋገጠ። ለደንበኛ ይደርሳሉ ተብለው ከመጡት 148 መኪናዎች ውስጥ ለሚዲያ ፍጆታና ሰው ድርጅቱን እንዳይጠራጠር ብለው 100 ለቅርብ ሰዎች ካደረጉ በኋላ የቀሩትን 48 መኪናዎች በግላቸው ሸጠው ገንዘቡን ለራሳቸው አውለውታል። በመስቀል አደባባይም በጅቡቲም የታዩት መኪናዎች ባለቤትነታቸው የሌላ የሆኑና የውሸት ድራማ መሆኑም ተደረሰበት። ይህንንም ተከትሎ በዚህ ወንጀል ተጠርጥረው የሚገኙት ሰዎች ሙሉ በሙሉ በፖሊስ ቁጥጥር ስር ውለው ለፖሊስ የተጨማሪ ምርመራ ጊዜ ተሰጥቶ ቀጣይ ችሎት መጋቢት 30 ቀን ተወስኗል። ዳንኤል ዮሐንስ ራሱን ሐሰተኛ ነቢይ ብሎ ገንዘብ ከመሰብሰብ ተነስቶ በሁለት ዙር ከ2 ቢሊዮን ብር በላይ ኪሳራን ህዝብ ላይ አድርሷል። ዳንኤል ባደረገው ማጭበርበር ውስጥ አንጋፋ ሙዚቀኛ ቴዲን ብቻ ለማጥመድ አልሞከረም። ባለቤቱን አምለሰትን አምባሳደር አድርጎ ቢሾምም አልፈልግም ብላለች። ሉላ ገዙና ፀሐይወትም ከዚህ ማጭበርበር ራሳቸውን አርቀዋል። ነገር ግን የመጀመሪያው ዙር ላይ በሄሎ ታክሲ ከዳንኤል እጅ የህዝብን ገንዘብ የበሉ ታዋቂ ሰዎች ሄሎ ታክሲ ማጭበርበር እንደሆነ ሲያውቁ ራሳቸውን ከማራቅ የበለጠ ለመጠቀም ለሁለተኛ ዙር በፊንቴክ መጥተዋል። አቶ ዳንኤል ያቀረበው የ1 ሚሊዮን ብር የመኪና ቅናሽ፣ ከወለድ ነፃ ክፍያ፣ በነፃ ስልጠና ወደ ስራ መግባት የሚሉት ነገሮች መልካም ከመሆናቸው የተነሳ እውነት ለመሆናቸው ያጠራጥራሉ። ፈረንጆቹ እንደሚሉት እውነት ለመሆን እጅግ በጣም ጥሩ ከሆነ ውሸት ነው።